አብይ አህመድ ደብረ ማርቆስ እግሩ ሲደርስ አፋብን ከባድ የሆነ ኦፕሬሽን መስራቱ ተነግሯል። በአብይ አህመድ የተመራው ልዑክ ደብረ ማርቆስ መድረሱም ተረጋግጧል። አካባቢውን በተኩስ መናጡ ነው የተረጋገጠው። አብይ አህመድ ጋር ተይዞ እንዲሁ ደብረ ማርቆስ ኤርፖርት አካባቢ የተከሰተው ክስተት ምንድነው የሚለውን ዝርዝር መረጃም ወደ እናንተም የምናደርስ ነው የሚሆነው። ከዚህ በተጨማሪም ኮሎኔሉ ኤርፖርት ውስጥ መመታቱም ተነግሯል። ተጨማሪ መረጃዎችንም ከቦታው ወጥተዋል። እንዲሁ ጀነራሎቹ ጦራቸውን ማዞራቸው ተናግሯል። አንዋጋም በማለት ከአብይ አህመድ ጋር እንዲሁ ቀነ ገደብ ማስቀመጣቸውን በትናንትናው ዕለት መረጃችን ወደ እናንተ አድርሰንም ነበር። በዛሬው ዕለት ደግሞ የጀነራሎቹ ሌላኛው ውሳኔ መውጣቱም ተነግሯል። ጀነራሎቹ ምን ወሰኑ የሚለውንና ከባድ የተባለውን የጀነራሎቹን ውሳኔ ወደ እናንተም በዝርዝር የማስደምጣችሁ ነው የሚሆነው። ከዚህ በተጨማሪም በአማራ ክልል በተለያዩ ቦታዎች ውጊያዎች እንደቀጠሉ መሆናቸው ተረጋግጧል። ሰሞኑን እየተካሄደ በሚገኘው በአርበኛ ተስፋዬ ስም መታሰቢያ ተደርጎ በተለያዩ ግንባሮች ከፍተኛ ድል የተቀናጀ የሚገኙ የአፋብን ሰራዊት በዛሬው ዕለት ወሳኝ የሚባሉ ድሎችንም ማስመዝገቡም ተነግሯል። ከነዚህ መካከል በጎንደር በጎጃምና በሸዋ የተከሰቱትን ወሳኝ ድሎች ምን ይመስላሉ በዝርዝር ወደ እናንተም የምናደርስ ነው የሚሆነው። እስከ ፍጻሜው ድረስ አብራችሁን ቆዩ። እነኝና መሰል መረጃዎችን ወደ እናንተም የምናደርስ ነው የሚሆነው። በቅድሚያ ግን ለቻናሉ አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ቀጥታ ወዳገኘናቸው መረጃዎች አለፍን። አብራችሁን ቆዩም። አብይ አህመድና ከፍተኛ የአማራ ክልል ባለስልጣኖች በደብረ ማርቆስ በተገኙበት አፋብን ጉድ እንዳደረጋቸው ተነግሯል። በጥቂት ርቀት ከባድ የሚባል ውጊያ መክፈቱን ተከትሎ በአብይ አህመድ የተመራው ካቢኔ የአውሮፕላን አየር መንገዱን ለማዘግየት ተገደው ነበር። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በአማራ ክልል ደብረ ማርቆስ ከተማ በመገኘት እንግዲህ የአየር ማረፊያ ለመመረቅ ከአዲስ አበባ ተንቀሳቅሰው ደብረ ማርቆስ ማረፋቸውም ተነግሯል። በአየር መንገዱ ላይ ኤርፖርት ውስጥ ማለት ነው። አውሮፕላኑ ባረፈበት በቅጽበት የደብረ ማርቆስ አናብስቶች አፋብን 300ኛ ኮር 46ኛ ክፍለ ጦር ከባድ የሚባል ውጊያ አካባቢ ላይ በመክፈት ነገሮችን ለማስተጓጎል ሞክሮም ነበር። ነገር ግን በከፍተኛ እጀባና በተለይ በድሮን በአየር ክልል ጭምር በመጠቀም አካባቢው ላይ ንጉሥ ተክለ ሃይማኖት አየር ማረፊያ ለመመረቅ የመጡት የብልጽግናው ካድሬዎች እስካሁን ድረስ ምርቃቱ መዘግየቱም ተነግሯል። በቦይንግ 788 ጨምሮ የማረፍ አቅም እንዳለው በአብይ አህመድ ሲደሰኮርለት የነበረው አየር ማረፊያ ነው። በዛሬው ዕለት እንግዲህ አፋብን ኦፕሬሽን መፈጸሙ ነው የተረጋገጠው። በተያያዘም መረጃ በአማራ ክልል የተለያዩ አካባቢዎች ላይ ሰፊ አውደ ውጊያዎች እየተካሄዱም ይገኛሉ። የጀብደኛው ምኒልክ 30ኛ ኮር 47ኛ ክፍለ ጦር አትሮስ ሻለቃ ደፈጣ በመጫል በአገዛዝ ሰራዊት ላይ የማያዳግም እርምጃ መውሰዱ ተረጋግጧል። አፋብን ወሎ አማራ ምኒልክ 30ኛ ኮር 47ኛ ክፍለ ጦር የአትሮስ ሻለቃ ተናዳፊ ተርቦች በብልጽግናው ቡድን ስልጣን ጠባቂ ላይ ደፈጣ በመጫል የክፍለ ጦርና የሻለቃ አመራሮችን ሙትና ቁስለኛ በማድረግ ከፍተኛ ሰብአዊና ኪሳራ ማድረሳቸው ተረጋግጧል። በትናንትናው ዕለት በጀመረው ሰፊ አውደ ውጊያ በአማራ ሳይንት ሰማይ ስር እጽፍ ድንቅ ተብሎ በተመሰገነውና ድንገተኝነት ባተረፈው የደፈጣ ጥቃት ከድንሳ ከተማ ወደ በልጹማ በሰባት መኪና ሲጓዝ የነበረው ይህ ኃይል ልዩ ቦታው ወደ መገንጠያና ጎደል በተባሉ ስትራቴጂ ቦታዎች ላይ የአትሮስ ሻለቃ ከርካሪውን ተመቶ ተሽመድምዷል ተብሏል። በዚህ አስደናቂ ጥቃት የክፍለ ጦር ዘመቻ ኃላፊ ሻለቃ ወልደ ጊዮርጊስና የሻምበል ማዕረግ የሆነው አስራት ከባድ ቁስለኛ ሲሆን ሌላኛው ማዕረጉ ለጊዜው ያልታወቀ ያገዛዙ ቡድን ቁጥር 1 መሳሪያ መኮንን አጃቢውን ማሸለቡ ነው የተገለጸው። አመራሮቹን አጅበው በፓትሮልና በካሶኒ ሲጓዙ ከነበሩ ባልታና ድንገተኛ የቦምብና የጥይት ጥቃት ተጋላጭ በመሆናቸው አያሌ ቁጥር ያለው መሰረታዊ ወታደር ብልጽግና ቡድን ስልጣን ለመጠበቅ ሲባል መስዋዕትነት መክፈላቸው ነው የተገለጸው። የክፍለ ጦር ዘመቻ ኃላፊ ሻለቃ ወልደ ጊዮርጊስ አጃቢ መሰረታዊ ወታደር ከድር ጀማል ከቀናት በፊት ወደ አፋብን መኮብለሉ የሚታወቅ ሲሆን ዛሬ ደግሞ ሻለቃ ወልደ ጊዮርጊስና ሌሎች የክፍለ ጦርና የሻለቃ አመራሮች በከፍተኛ እጀባ ተከበው ለመንቀሳቀስ ቢሞክሩም እነሆ ከመቅስፈት የጥይት አረር ማምለጥ አለመቻላቸው ነው መረጃዎቻችን የጠቆሙትም። በሌላ ወሳኝ መረጃ በኤፍራታና ግድም ወረዳና አካባቢው የሚንቀሳቀሰው የአፋብን ሸዋ ጠቅላይ ግዛት አሳምነው የ7 ለ7 ክፍለ ጦር በሚያስተዳድራቸው በሁሉም አካባቢዎች ሰፊ የሆነ የአባት አርበኞች አደረጃጀት እያከናወነ ሲሆን የክፍለ ጦር ከፍተኛ አመራሮች በተገኙበት
አሰኮይ ደስማ ቀበሌና በመተኬ ሸርፋ ቀበሌ ውስጥ እየተደራጀ ካለው የአባት አርበኞች ጋር የምክክርና የውይይት መድረክ ማካሄዱም ተነግሯል። ሸዋ ላይ የነበሩ ነባር ሁለቱ የ7 ለ7 ክፍለ ጦር አባላት በአንድ ላይ ውህደት ለመፈጸም መስማማታቸውን ተከትሎ ከስርዓቱ ጋር እያደረጉት ካለው የትጥቅ ትግል ጎን ለጎን የክፍለ ጦር አመራሮች በተለያዩ ቀጠናዎች በመከፋፈል በአገዛዙ የብልጽግናው ኃይል ላይ ክፉኛ የተጎዳውን የአካባቢውን ማህበረሰብ የሞራል ግንባታ በመስጠት የማንቃት መልሶ የማደራጀትና የማወያየት ተግባር እየተፈጸመ እንዳሉ መረጃዎቻችንም ጠቁሟል። በተዘጋጀው መድረክ ላይ የክላስተሩ ዋና ሰብሳቢ አርበኛ ማሞ ማስረሻን ጨምሮ የ7 ለ7 ክፍለ ጦር ከፍተኛ አመራሮች እንዲሁም ሌሎች በየደረጃ የሚገኙ አመራሮች የተገኙ ሲሆን በቀጠናው ብዙ ጊዜ ጠላት ሰፊ ወረራና ውድመቶችን እንደፈጸመም በመረዳት ሁሉም ባለድርሻ አካላት በሊና በቆጭት መነሳት እንዳለበት ነው በመድረኩ የተገለጸው። በሌላ ወሳኝ የድል ብስራት መረጃ አፋብኃኝ ወሎ አማራ ጀብደኛው ምኒልክ የ3ኛ ሳምነው ኮር ከ5 በላይ ጠላትን በመደምሰስና ከ40 በላይ ጥቁር ከላሽ በማድረግ ታላቅ ድል መጎናጸፉን አስታውቋል። አፋብኃኝ ወሎ አማራ ምኒልክ 30ኛ ሳምነው ኮር የሆነው 21ኛ ተከዜ ክፍለ ጦር አፋብኃኞች ራሱን 9ኛ ክፍለ ጦር ብሎ የሚጠራው እንዲሁም 6ኛ ክፍለ ጦር ሁለት ሻለቃዎችን ይዞ ከላሊበላ ከተማ የተንቀሳቀሰው የብልጽግናውን ሰራዊት ስቦ ወደ መግደያ ቦታ በማስገባት አይቀጡ ቅጣትም ቀጥቶታል። ሐምሌ 5 ቀን 2018 ዓ.ም መነሻውን በኩል መስክና ላሊበላ ከተማ አድርጎ ወደ ገነተ ማርያም የተንቀሳቀሰው ይህ ሰራዊት በዙ 23 እና በ107 የተገዘው ውጊያ ቢያደርግም መሃል ላይ ሳያስበው በማስገባት የቆረጣ መሐንዲሶች አንደኛ ተከዜ ክፍለ ጦር ማልከባ ውስጥ በማስገባት አኩሪ ድልም አስመዝግበዋል። በዚያው ወደ ውጊያ ከ5 በላይ የጠላት ኃይል ሲደመሰስ ከ7 በላይ የቆሰለ እንዲሁም 42 ጥቁር ክላሽና 7 የሬዲዮ መገናኛ እንዲሁም 27 የደረት ትጥቅ 38 ወታደራዊ ሻንጣዎችም ተማርከዋል ተብሏል። በተያያዘ መረጃም አንድ የመከላከያ ሰራዊት አባል ዛሬ መነሻውን ከላሊበላ ከተማ በማድረግ አንድ ጥቁር ስናይፐር እና አንድ ጥቁር ክላሽ በመያዝ መቶኛ ግዙፉ አሳምነው ኮር 16ኛውን ተወርዋሪ ኮማንዶን መቀላቀሉ ነው የተገለጸው። ከባህር ማዶ ወዳገኘናቸው ወሳኝ መረጃዎች ስናቀና አሜሪካና ኢራን ሲቀጣቀጡ ማደራቸው ተነግሯል። በሆርሙዝ ሰርጥ ላይ በደረሰ መርከብ ጥቃት ሳቢያ በኢራን ላይ የሰነዘረውን የአየር ድብደባ ተከትሎ ሁለቱ ሀገራት ወደ ቀጥታ ወታደራዊ ፊልሚያ መግባታቸውም ተነግሯል። አሜሪካ በርካታ ኢራን የድሮን ሚሳይሎችን ማከማቾችን መምታቷን ያስታወቀች ሲሆን ኢራን በበኩሏ የአሜሪካ ጦር ሰፈሮች ባሉባቸው ባህረ ሰላጤ ሀገራት ማለትም በኳታር፣ ኩዌት፣ ባህሬን፣ ዮርዳኖስ እና ኦማን ላይ ከባድ ጥቃት ማድረሷን ይፋ አድርጋለች። የተባበሩት አረብ ኤሚሬትስ የተተኮሰባቸውን ሚሳይሎችና ድሮኖች ማክሸፏ ሲገለጽ ኳታር ግጭቱን ለማርገብ የድርድር ጥረት እያደረገች መሆኑ ነው የተመለከተው። በመጨረሻም ዶናልድ ትራምፕ ኢራንን ሙሉ በሙሉ እንደመስሳታለን ሲሉ ማስጠነቀቁም። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሳቸው ላይ የግድያ ሙከራ ለማድረግ የምታስብ ከሆነ አሜሪካ በኢራን ላይ ከፍተኛ ወታደራዊ ጥቃት ለመሰንዘር ዝግጁ መሆኗን ገልጸዋል። ትራምፕ በገዛ ማህበራዊ ገጻቸው ትሩዝ ሶሻል ባስተላለፉት መልእክት የአሜሪካ መከላከያ ሰራዊት ኢራንን ሙሉ በሙሉ ለመደምሰስና ለማውደም ዝግጁ መሆናቸውንም ገልጸዋል። አክለውም መሰል ጥቃት ለመሰንዘር ከተሞከረ አፋጣኝ ምላሽ እንዲሰጥ አስቀድሞ የጦር መመሪያ መውረዱንም ይፋ አድርገዋል። ለዚህም ከፍተኛ የቃላት ፍጥጫና ውጥረት መባባስ ዋነኛ ምክንያት የሆነው እስራኤል በትራምፕ ላይ ሊሰነዘር የታሰበ በአዲስ የኢራን ሴራን የሚያሳይ የደህንነት መረጃ ለአሜሪካን ማጋራቷን ተከትሎ ነው ተብሏል። ከዚህም በተጨማሪ ከወራት በፊት የተገደሉት የኢራኑ የበላይ መሪ አያቶላ ካሚኒ የቀብር ስነ ስርዓት ላይ በፕሬዝዳንቱ ላይ የግድያ በቀል እንዲፈጸም ጥሪዎች መቅረባቸው ውጥረቱን ይበልጥ አበብሶታል። በሆርሙዝ ስትሬት አካባቢ የተፈጠረው ወታደራዊ ፍጥጫ ምክንያት በአሜሪካና በኢራን መካከል የነበረው ጊዜያዊ ተኩስ አቁም ስምምነት በይፋ ማብቃቱንም ትራምፕ በዚሁ መግለጫቸው ማስታውቀዋል። በአሜሪካ በአሁኑ ወቅት 1000 ሚሳይሎች ወደ ኢራን አነጣጥራ በተጠንቀቅ ማቆሟን የገለጹት ፕሬዝዳንቱም ጉዳዩን ከፍተኛ ቀውስ ውስጥ መግባቱን አመላክተዋል ነው የተባለው።